ማስተርስ የመቀጠል ሀሳቡ የለኝም። እልፍ እንዴት እንደመጣ ልነግራችሁ አልችልም። አይና አለብሽ ታጠቢ ጤና የእንጀራ ያርግልሽ። አሜን። አያት ሲኖራችሁ ባዶ ሆዳችሁን አትወጡም። ኢትዮጵያ አይ ኢትዮጵያ ያበርኩኝ ነው ጋይስ። ሲያድግ ታባ እያለ ነው የሚጠራኝ። ሄሎ ቢዩቲፉል ፒፕል እንዴት ናችሁ? ዛሬ ግራጁዌሽን ነው እንግዲህ ፋይናሊ እና የዩቲዩብ ቪዲዮ ዛሬ የሚጀምረው ከቲክቶክ ላይ ተናግሬያለሁ ከፀጉር ቤት ነው። ምክንያቱም ትላንትና ማታ ነው ቤት መብራት የጠፋው 5 ሰዓት ላይ ምናምን የጠፋ እስካሁን ድረስ አልመጣም። አሁን ከሌሊቱ 10 ሰዓት ነው። ግራጁዌሽናችን እዛው 6 ኪሎ አዲስ አበባ ዩኒቨርሲቲ ግቢ ውስጥ ስለሆነ የሚሆነው 12 ሰዓት ነው ድረሱ የተባለው እና በጠዋት ነው ሜካፕ ለመሰራት የሄድኩት። አክቹሊ ትቼው ነበር ሜካፕ መሰራቴን መጨረሻ ባለቀ ሰዓት ነው ለመሰራት ራሱ ዲሳይድ ያደረኩት። ኤኒዌይስ አብራችሁኝ ዋሉ። እንደፈረደባችሁ ምን እንደሆነ አላውቅም። ተቀቢው አለኝ ጆቢ። ምንድን ነው ያልከኝ? ዶክተር ጂ ታውቁታላችሁ? ምንድን ነው? አያውቁትም። እሺ አታውቁም፣ ነፃ ናችሁ አላለም። እኔ ነኝ ያልኩት፣ ስቀልዳችሁ ነው። ብቻ ተቀቢውና ፊትሽን ይፈረፍረዋል አለኝ። ኦኬ ታጠባለሁ እንዴ? አይ ቲንክ ድራይ ክሊንዘር ነገር ነው መሰለኝ። ማታ ምን ሳረግ ነበር ታውቃለህ? አይ ሻዶ አለኝ ቤት ስለማምር ነበር የራሴ ሜካፕ ለመስራት አብኳግቻው ከዛ ወሰንኩ። አይ መሰራት አለብኝ ብዬ አስባችሁታል። ቡክ ተደርጎ ቢሆን ኖሮ የሚሰራኝ ሰው አላገኘውም ነበረ። እድሜ ለጆቢ እሱ ባይገባልኝ ማን ይሰራኝ ነበር ሜካፕ? ሁለት ማስተርሶች አሉ። አረ የኛ ዲግሪ ነው። እኔ ማስተርስ የመቀጠል ሀሳቡ የለኝም። በደንብ መቅረጽ አልተመቸኝም፣ ግን ፋይናል ሉኩ ይሄን ይመስላል። this is my final look። በደንብ ላይቲንግ የለውም፣ ግን ሌላውን ደግሞ በደንብ ስወጣ አሳያችኋለሁ። ቅልፌ እንዴት እንደመጣ ልነግራችሁ አልችልም። አይኔን የእውነት እያቃጠለኝ ነው። ኦልሞስት አልተኛሁኝም። ሊትራሊ 40 ደቂቃ የምታክል ነው የተኛሁት ከሙሉ ሌሊቱ ሜካፕ እየተሰራ የነበረበት ሰዓት ላይ ብቻ እንደዚህ ነው ትንሽ ናፕ ያደረኩትና ቅልፌ መጥቷል። አይኔን እያቃጠለኝ ነው። እንዴት እንደጀዘብኩ አልገባችሁም። እንግዲህ ግራጁዌሽኔ እንዴት እንደሚሆን እግዚአብሔር ይወቀው። አም ሶ ታይርድ ገና ከሁሉ። ኤኒዌይስ ቅድም እንደነገርኳችሁ ቤት መብራት ስላልነበረ ልብሴን አልተኮስኩኝም። ካውያና ልብሴን ይዤ ወጥቻለሁኝ። አሁን ቀጥታ የምሄደው ወደ አያቴ ቤት ነው። አያቴ ጋር ሄጄ ልብሴን ተኩሼ ከዛ ልብሴን ቀይሬ እቃዎቼን እንዳለ እዚህ አስቀምጬ ከዛ ወደ ግራጁዌሽን ነው የሚሄደው። ያው ከግራጁዌሽን በኋላ ቀጥታ ወደ አያቴ ቤት ነው የምመለሰው። እንግዲህ የሚኖረኝን ውሎ አጠቃላይ አሳያችኋለሁ። ኢንዲያ አብራችሁን ቆዩ። አይና አለብሽ ታጠቢ ይሄንና ይሄን። እሺ በውሃ እጅህን ካኝ ዳግም እኔ አባት ያው አባቴ ጠረገልኝ ድጋሚ ጠረግላት። ሜካፕ እንዴት ነው? ሜካፕሽ በጣም ሜካፕ እንዴት ያደረገሽ? አሪፍ ነው በጣም ግን ያምራል። ይቀይረኛል። አያስጠላም? አያስጠላም። ቴቴስ ያስጠላል ሜካፕ? አያስጠላም። ቴንክ ዩ አመሰግናለሁ። ተኩስልኝ አሁን ልብሴን። ጋይስ በጣም አርፍጃለሁ። አንድ በአንድ ፕሮሰሱን ላሳያችሁ አልችልም፣ በጣም ስላረፈድኩኝ ማለት ነው። ዛሬ ልብስ የሚተኮሰው በትብብር ነው። እንደምታዩት እዚህ ጋር አክስቴና አባቴ ጋውኔን እየተኮሱ ነው። ጋውኔን ከለበስኩኝ በኋላ እንደዚህ መስያለሁኝ። ልመረቅልሽ ነው። ምን ተሰማሽ? ልመረቅልሽ ነው። ደስታ ደስ አለሽ? እሰይ ደስ ብሎኛል። እመቤቴ ምስጋና ይድረሳት። አሜን። ምን ነገራትን ሁሉ እየሰማችኝ ዶሽ አለውልሽ እያለችኝ ለዚህ ደርሰሻል። እግዚአብሔር የተመሰገነ ይሁን። አሜን። የጤና የእንጀራ ያርግልሽ። አሜን። እመቤቴ ከዚህ በላይ
ታድርስሽ፣ ከዚህ በላይ ታሳድግሽ፣ ይደግልኝ። አሜን። እንኳን አንቺ ኖረሽልኝ፣ እንኳን እግዚአብሔር እድሜ ሰጥቶሽ ጤና ሰጥቶሽ እዚህ ክብር ላይ ደርሺ እንኳን ለማየት አበቃሽ። አሜን። እንኳን ለፋሽበትን የዘራሽውን ለማጨድ አበቃሽ። አሜን። የልፋትሽ ዋጋ ነው። አንቺ ነሽ ለዚህ አበቃሽኝ ከእግዚአብሔር በታች። አሜን። እንኳን ለዚህ አበቃሽኝ እናቴ። አሜን። እወድሻለሁ። እንዳልስምሽ ሜካፕ ነኝ። እኔም እወድሻለሁ። በሩቁ እወድሻለሁ። እሺ፣ እኔም እወድሻለሁ። አያት ሲኖራችሁ ባዶ ሆዳችሁን አትወጡም። ምንም አይነት ሲቹዌሽን ላይ ብትሆኑ ባዶ ሆዳችሁን አትወጡም። እና ቆንጆ አልጫ ፍትፍት ተሰርታ ተሰጣኝ። ጥንቅቅ አድርጌ ጨርሻታለሁ። በጣም ነው የሚጣፍጠው። ባይዛዌ 12 ሰዓት እዛ መድረስ የነበረብኝ ሴትዮ አሁን ሰኖ ታውቃላችሁ 2 ሰዓት ተኩል ሆኗል። ለምን ከተባለ መግቢያ ካርዲ መታወቂያ ረስቼ ነው የመጣሁት እና እያስመጣሁኝ ነው። ዩ ጋይስ ልመረቅ እንደሆነ እስካሁን አላመንኩም። መኪና መግባት አይቻልም ተብሎ በእግሬ ነው እየሄድኩኝ ያለሁት። ዩ ጋይስ ሂል ጫማ ነው ያደረኩት። ያው እንደምታዩት ከኋላም ህዝቤ በእግሩ ነው እየሄደ ያለው። ኦ ማይ ጋድ አርፍዳችሁ መኪና አይገባም ተብላችሁ በሂል ጫማ ስትንከራተቱ ትላላችሁ። በቃ ተመረቅኩ እያልኩኝ ነው። ባይ ዘ ዌይ አይ ካንት ቢሊቭ ጥቁር ጋውን መልበሴን። ያ ቴንክ ቱ ጋድ እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። እውነት አም ሶ ሃፒ ከሰው ሁሉ ፊት የነበርኩ ሰው ነኝና መግቢያዬን ትቼ በመምጣቴ ምክንያት እንዳለ ጓደኞቼ ገብተዋል ኦልሬዲ ጥለውኝ። እዚህ ጋር እድል መጣለች። ሰልፍ ላይ ነን ባይ ዘ ዌይ ለመግባት ሰልፍ አለው። አይ ኢትዮጵያ ምንም ሰምተን አይደለም ባይ ዘ ዌይ የሚሊኒየም አዳራሽ መፍረስ ጉዳቱ ማለት ነው ይሄ ነው። ምንም አይታይም፣ ምንም አይሰማም ጋይስ። እዛ ጋር ያሉት ማለት ነው ሲያስቀሉ ጋይስ። ቤተሰቦቼ በርጋ ቆሞ እየጠበቁኝ ነው። እናት አባቴ ምናምን እና ጓደኞቼ ትቻቸው ወጥቻለሁ። ጋይስ ደስ ይላል። አት ዘ ሴም ታይም ያደክማል፣ ግን በጣም ደስ ይላል። ሶ አም ሶ ኤክሳይትድ ቤተሰቦቼን እስካገኛቸው። ሰው አይን ሊበላኝ ነው። የሶሻል አንዛይቲን እየተጋፈጥኩት ነው ታውቃላችሁ። Thank you. Hey, thank you guys. ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ሁሌ የቀን በሆነ ብዬ ተመኘው። ዛሬ አሁን ቀጥታ ወዴት እንደምንሄድ በቪዲዮ ነው ማሳያችሁ፣ አላወራችሁ። እንሄድበትን አሳያችኋለሁ። ወይስ ወደ ኋላ? ፋይናሊ እንግዲህ ቤት ደርሰናል። እዚህ
እዚህ ጋር እናቴና አባቴ ወንድሜ ያሉ እዚህ ጋር ደግሞ ወንድሜ ያለ ያሬድ ይባላል ለማታውቁት ሰዎች። ኃይለኛ ዝናብ እየዘነበ ነው ያለው። በጣም አርፍደንባቸዋል። መንገድ ተዘጋግቶ ቤት እየጠበቁን ነው ያሉት ተሰብስበው። ኤኒዌይስ እንግባ። እዩዋቸው የኔን ቤተሰቦች ባይዘወይ እዛ ጋር ዝናብ ነው። አበባ ይዘው ቆሞ አያቴ ነው ያት ብቻ ይኔታት አበባ ይዘው ሰጌዎቹ መጡ። አያቴ ነው ያት አበባ ይዛ እየጠበቀችኝ ነው። ያበርኩኝ ነው ይባል ወደፊት ይገርማችኋል። ሲያድግ ታባ እያለ ነው የሚጠራኝ። ይኸውላችሁ ይገርማችኋል። ዋናው ድግስ ገና ነው፣ ግን ይሄ ራሱ ዋና ድግስ ነው የሚመስለው። እንደምታዩት ይሄው ላይ ሰው ምግብ አስቡት። ምን እንብላ? ግራጁዌሽን በጣም ደስ የሚል ነገር ነው፣ ግን አት ዘ ሴም ታይም ማለት ነው በቃ በጣም የሚያደክም ነገር ነው። ከቀኑ ይልቅ በቃ አቤትማ አቤት መጣው። እሺ ሶ ከቀኑ ይልቅ ጸጉራችሁ ለመሰራት የሆነ በቃ አላ ፕሮሰሱ ያደክማልና ዛሬ በጣም ይደከመኝ። በቃ ኤንጆይ ዲት አት ሴም ታይም ደግሞ በጣም ደክሞኛልና ከምግብ ከበላሁኝ በኋላ በቃ ደከመኝና ምንም ልቀርጽላችሁ አልቻልኩም። ግን ደግሞ ያው የተለየም ደግሞ ያደረኩት ነገርም አልነበረም። ሶ ምግብ ሳበላሁኝ፣ ከዛ ቡና ጠጣሁኝ። ከዛ በኋላ ከቤተሰብ ጋር እያወራሁ የተጫወትኩኝ ነበረ ያልኩት። ያመሸሁት ኦልሬዲ አሁን 4 ሰዓት ሆኗል። ሶ የግራጁዌሽን ቀን ብሎ ይሄንን ይመስል ነበረ ባጭሩ ማለት ነው። ስላቋረጥኩባችሁ ግን እጅግ በጣም ይቅርታ። ያው ተረዱኛላችሁ ብዬ አስባለሁ ምን ያህል እንደደከመኝ። ኤኒዌይስ ዛሬ አያቴ ጋር ነው ማድረው። እንግዲህ እንደምታዩት ሜካፕ እንደዚህ ውልውል አድርጌ ጥርግ አድርጌ አስለቅቄያለሁ። ሶ አሁን ራት በልቼ ራት ብዬ ተባልኩ የተጠራሁኝ ነው። ራት በልቼ ወደ መኝታዬ ነው የሚሄደው። ሶ ከዚህ በላይ መቅረጽ ስለማልችል ከወዲሁ ቻው ልበላችሁ። እንግዲህ ከዚህ በኋላ መለቃቸው የዩቲዩብ ቪዲዮዎች ወይም ደግሞ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ሶ ቴንክ ዩ ጋይስ ፎር ዋቺንግ። ወዳችኋለሁ። ባይ